አንዳንድ የሸይጣን ዘዴዎች ምንድናቸው? ሸይጣን እኛ ወንጀል እንድንሰራ የሚያደርግበት መንገዶችስ ምንድናቸው? የመጀመሪያው በየዋህነት የሚሰራው ነው። በጣም ቀላል ከመሆኑ የተነሳ አላህ ይቅር ብሎታል። እሱም መርሳት ነው። ይህ ሸይጣን እኛን ከዒባዳ የሚያርቅበት መንገድ ነው። ለምሳሌ ዙሁር ሰላት ደርሷል፣ መስገድ አለብን። ልክ ሰዓቱን ስናየው ገና 2 ሰዓት ይቀረዋል። በቃ ኢንሻአላህ ሰግዳለሁኝ ስንል ሸይጣን ይመጣና ይሄን አድርግ ያን አድርግ ይለናል። ልክ ሰዓቱን ቆይተን ስናይ የ10 ሰዓት ደርሷል። ይሄን የማድረግ ንያ ከሌለን ማለትም ደግሞ ሰላቱን የማሳለፍ ንያ ከሌለን እስትግፋር አድርገን ለቀጣዩ ልንጠነቀቅ ይገባል። ሌላኛው የኢብሊስ ዘዴ በደከምንበት ጊዜ ሲያገኘን እንድንሸራተትና ስህተትን እንድንሰራ ያደርገናል። አላህ በቁርአኑ ላይ ስለ ኡሁድ ጦርነት አትልቀቁት ሲባሉ ቦታቸውን ስለለቀቁት ሰሃቦች ሲናገር እንዲህ ይላል፣ ሸይጣን እንዲንሸራተቱ አደረጋቸው። እነሱ በዛ ሰዓት ስለሚያገኙት ነገር ሲያስቡ ሸይጣን መጥቶ ይሄንን ስህተት አሰራቸው። ሶስተኛውና የተለመደው ዘዴ ደግሞ ወስዋስ ነው። ወስዋስ ሸይጣን ነፍሳችን ላይ ጣል የሚያደርገው ነገር ነው። ሸይጣን በውስጣችን አዳዲስ ሐሳቦችን ይፈጥራል። አንዳንዴ የሆነ ነገር እናስብና ከዚያም አስተግፍሩላህ ይሄ ሐሳብ ከየት ነው የመጣልኝ እንላለን። ይሄ ከኛ አይደለም ከሸይጣን ነው። ለየት ያሉ ሐሳቦችን የሚያስቀምጥብንና የሚፈጥርብን እሱ ነው። ሸይጣን አንድ ሰው ለሌላ ሰው ጆሮ ላይ በሹክሹክታ እንደሚናገረው ነፍሳችን ላይም ሐሳብ ጣል የማድረግ አቅም አለው። ሸይጣን ሐሳባችንን ማንበብ አይችልም። ነገር ግን ሸይጣን ብቻህን መሆንህን ያያል። ብር የመስረቅ እድል ካለህ ይመጣና ሹክ ይልሃል። ብቻህን ከሴት ጋር ከሆንክም እንዲሁ መጥቶ ሹክ ይልሃል። ሸይጣን የሆነ ነገር ለጭንቅላትክ ይሰጠዋል። ወይም ደግሞ ይሄን ለምን አታደርግም፣ ያንን አድርግ፣ ይሄን አድርግ እያለ ያ ነገር አንተ ጋር የተለመደ እስኪሆን ድረስ ያባብልሃል። ይሄ አንደኛው የሸይጣን ዘዴ ነው። አራተኛው ዘዴ ደግሞ አንድን ነገር ከነበረበት የተሻለና ማራኪ ማድረግ ነው። ይህን ዘዴ በአባታችን አደም አለይሂ ሰላቱ ወሰላም ላይ ተጠቅሞታል። የተለመደ የነበረውን ቅጠል የተለየ አድርጎ አቀረበለት። ይህን ቅጠል ከበላክ ዘላለማዊ ሕይወት ታገኛለህ። ይህን ቅጠልም ከበላ ህመም፣ ችግር አይነካህም። እውነት ነው፣ የጀነት ፍራፍሬ ነው፣ ጣፋጭ ነው። ግን ደግሞ ውሸትና የሌለውን ውበትና ባህሪ ጨመረበት። ሸይጣን ይመጣና የሆነን ነገር ከሌለው በላይ ውበት ይጨምርበታል፣ ፈታኝ ያደርገዋል። ያ ነገር እኮ ጭራሽ ፈታኝ ባይሆንም ሸይጣን ግን ያሳምረውና ፈታኝ ያደርገዋል። ይህንን በሐዲስ ውስጥ እናገኘዋለን። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንዲት ሴት ከቤቷ ስትወጣ ሸይጣን ሴቷ ካላት ውበት በተጨማሪ በጣም ውብ ያደርጋታል ብለዋል። የሆነች ሴት ካላት ውበት በላይ ቆንጆ መስላ ትታይ ይሆናል። ያን ጊዜ የሸይጣን ጉትጎታ ይጀምራል። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ለሆነ ሰው የተለየ ስሜት ከተሰማ ሚስትህ ጋር ሂድ ያሉት። ምክንያቱም ያየው ነገር ሸይጣን ከነበረበት በላይ ውብ ስላደረገው ነው። ለሸይጣን እጅ አትስጡ። ሸይጣን ከመዋሸት ውጪ ምንም የሚያውቀው ነገር የለም። ልክ የተከለከለ ነገር ስናይ ሸይጣን ይመጣና ይሄ እኮ እንዲህ ነው፣ ይሄ እኮ እንዲህ ነው ሲለን በዚህ ሰዓት የምናየውን ነገር እያሳመረልን ያለው ሸይጣን መሆኑን ማወቅም አለብን። ሌላኛው የሸይጣን ዘዴ ደግሞ ፍራቻን መፍጠር ነው። ይህም በሱረቱ ኒሳ ቁጥር 175 ላይ ተነግሮናል። ይህ ሸይጣን ነው ተከታዮቹ እንዲፈሩት የሚያደርጋቸው። አትፍሯቸው፣ እኔን ፍሩኝ አማኝ ከሆናችሁ ይላል። ለዚህ ጥሩ ምሳሌ የሚሆነን ልክ እርዳታ ልንሰጥ ስንል የሚሰማን ስሜት ነው። ሸይጣን ይመጣና ጅል አትሁን፣ አትስጥ፣ ቤተሰቦቹ ይፈልጉታል። እርዳታ ከሰጠህ ድሃ ትሆናለህ፣ ለሰዎች ጥሩ በሆንክ ጊዜ ድሃ ትሆናለህ እያለ ነፍሳችን ላይ ፍርሃትን ይፈጥርብናል። ይህም በቁርአን ተገልጾልናል። ሸይጣን በድህነት ያስፈራራችኋል ይላል። ሸይጣን ለእርዳታ እጃችንን እንዳንዘረጋ ከድህነት ያስፈራራናል። ሌላኛው የሸይጣን ዘዴ ደግሞ ከሌሎች ዘዴዎች በጣም መጥፎ የሆነው ዕውቀት የሌላቸውን ሰዎች እንዲናገሩና ሰዎችን እንዲያሳስቱ ማድረጉ ነው። ራስን ማሳሳት አንድ ነገር ሆኖ ሳለ አንዳንድ ሰዎች ግን አሉ ስራቸውም ፍላጎታቸውም ሰውን ማሳሳት የሆነ እነሱ በሰው ቅርጽ እና ቁመና ያሉ ሸይጣኖች ናቸው። ረሱል ሰለላሁ ዐለይሂ ወሰለም ወደ ጀሃነም የሚጣሩ ሰዎች አሉ፣ በሰው ቅርጽ ያሉ ሸይጣኖች ናቸው ብለዋል። ሸይጣን ማለት ማንኛውም ከሀቅ የሚያርቅ አካል ነው። ከጅን የሆኑ ሸይጣኖች አሉ፣ ከሰዎች የሆኑ ሸይጣኖች አሉ። ሸይጣን አጋሮች ወይም ደግሞ ተወካዮች አሉት። እነዚህ አጋሮች ከእምነት ሊያርቁን ይፈልጋሉ። እምነት ካለህ ኋላ ቀርነህ፣ ከሰገድክ ህይወትህን ስራህን ታበላሻለህ ይሉናል። አንዳንዴም በንግግራቸው ልንደመም እንችላለን። ከነሱ በላይ ዕውቀት ያለው ያለ አይመስለንም። ነገር ግን የህይወትን ዓላማ የማናቅ ከሆነ አዋቂ ልንሆን አንችልም። በዚህ ምድር ላይ ምን እያደረክ መሆኑን ካላወቅ አንተ ብልጥም አዋቂም አይደለህም። የፈለገውን ያህል ዲግሪም ማስተርስም ፕሮፌሰርም ለምን አትሆነ?
የዱንያን ወይም የህይወትን ዓላማ ካላወቅ ያለህን ዲግሪ ማስተርስ የሚሆን ሌላውም ነገር ትርጉም አልባ ነው የሚሆነው። እናም ተጠንቀቅ። ከሰው የሆኑ ሸይጣኖች የሚጥሉብንን ሐሳብ እችን ዱንያ አሳምረው ሊሸጡልንና አኺራችንን ሊያስረሱን ነው የሚፈልጉት። ሌላኛው እና የመጨረሻው በዚህ ዘመን በጣም የሚስተዋለው የሸይጣን ዘዴ ደግሞ ኡማውን መከፋፈል፣ በወንድማማቾች፣ በዘመዶች፣ በጎረቤቶች፣ በሀገሮች መካከል እንኳን ግጭትንና ርቀትን መፍጠር ነው። ይህ ዘዴ በግልጽ በቁርአን ላይ ሰፍሮ እናገኘዋለን። ሸይጣን በመካከላቸው ግጭትን ይፈጥራል ወይም ይዘራል ይላል። ሸይጣን በዩሱፍና በወንድሞቹ ላይ ምንድን ያደረገው? ዩሱፍ እንዲህ አይደል ያለው? ሸይጣን በእኔና በወንድሞቼ መካከል ፉክክርን ከፈጠረ በኋላ ብለን። ሸይጣን ቁማር እንድንጫወት፣ መጠጥ እንድንጠጣ ይፈልጋል። ለምን? አላህ በቁርአን ላይ እንዲህ ይላል። ለዚህ መልስ ሸይጣን በመካከላችሁ ጠላትነትና ጥላቻን መፍጠር ነው የሚፈልገው ብሎናል። ከጓደኛችን ስንርቅ፣ ከቤተሰብ ስንጣላ ሸይጣን እንደሚደሰት ማወቅ አለብን። ረሱልም በሐዲሳቸው ሸይጣን የተጋቡ ባልና ሚስቶችን መለያየት እንደሚወድ ይነግሩናል። ይህ ከሸይጣን ተንኮሎች መጥፎ ነው። ለዚህም ልንጠነቀቅ ይገባል። ችግር ሲከሰት ቶሎ ብለን ማብረድ ያስፈልጋል። አላህ ቁርአንን አውቀው ከሚተገብሩት ያድርገን። ከሸይጣንና ከአጋሮቹ ተንኮል ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።